ይህ ሰው ጎማና የስንዴ ገለባ በመጠቀም ያዘጋጀውን ቤት ተመልከቱ። ጫካ ውስጥ ቪዲዮ ለማንሳት እንዲመቸው ብዙ ጊዜ ቤቶችን ያዘጋጃል። ይህ ቤት ግን በጣም ለየት ይላል። መጀመሪያ ጎማ አመጣ ካለበት ቦታ፣ ከዛ ጉድጓድ ቆፍሮ አፈር ማዘጋጀት ጀመረ እንጨቶችን ለመትከልና አፈሩን ደግሞ በጭቃነት ለመጠቀም ጭቃ ለማድረግ ፈልጎ ከዛ ጎማዎቹ መሬት ላይ ቀብሯቸው ቀዳዳ ያወጣባቸውና እንጨት ያስገባባቸዋል። እንደምትመለከቱት ግን በጣም ሪስክ የሆነ ነገር ነው። እሱ ያላሰበው ነገር ብዙ ሰዎች ኮሜንት ላይ ሲያስበው ነበር። እዚህ ጋር እግረ መንገዱን እሳት አንድዶ እያሞቃ ነበር። በዛው የሚበላውና የሚጠጣው ነገር ለማዘጋጀት እግረ መንገዱን ሁሉን ነገር እዛው ካሉ ነገሮች ነበር እያዘጋጀ የነበረው። ከዛ በኋላ ቤቱን መስራት ይጀምራል። ሙሉ ገለባ ምናምን ስለሆነ ግን በጣም አስጊ ነበር። ምክንያቱም እሳት ብነሳ አብሮ ነበር የሚቃጠለው። እሱ ግን ያሰበበት አይመስለኝም። እኔም ኮሜንት ስር ነበር አጋጣሚ አይቼ አስተርኩት። ይህ ከውስጥ የምትመለከቱት እየሰራ ያለው እሳት ለማንደድ ነው። ጭቃ ተጠቅሞ በግል የራሱን ሩም ለእሳት ብቻ ቤቱን ሞቅ የሚያደርግ እያዘጋጀ ነበር። በጣም ደስ የሚል ቤት ነው የሰራው። ይህ ልጅ በየቦታው ነው እንደዚህ አይነት ቤቶችን ወይም በተለያየ ሙድ እየሰራ እዛ ካሜራ ወይም ቪዲዮ ለማንሳት የሚጠቀሙ ግን በምን እሳት እንዳንደዳ አላቅም። ናናይ ነው ምናምን የሚባለውን ነገር ይጠቀመው ስለ ድሮ የሚባለውን ነገር ልጅ እያለን እና ጎማ ውስጥ አሁን እሳት ከእሳቱ በፊት ሳር ማስገባት ይጀምራል። ወይም የስንዴ ገለባ እያስገባ ሙሉ ቤቱን ይጠቀልለዋል። ከተቀለለ በኋላ ደግሞ ጭቃ አዘጋጅቶ በሱ ላይ ጭቃ ይመርጋል። እንደምትመለከቱት ነው። ሙሉ በሙሉ ጭቃ ከውስጥም ከውጭም በጭቃ ይሸፍነዋል። በጣም እድለኛ ሰው ነው። እዚህ ጋር እሳት አለመነሳቱ ራሱ አለመቃጠሉ ራሱ እድለኛ ያደርገዋል። የሚያርፍበትንም እያዘጋጀ ነው። እንደምትመለከቱት ማታ የምተኛበትን አውሬዎች ስለሚመጡ በጣም አስጊ ቦታ ነው። ይህ ቦታ ፍጥነትም ያስፈልጓል። የግድ ቶሎ ከመሸበትም አደጋ ውስጥ ነው ያለው። ከዛ ለመትረፍ ግን መፍጠን ግድ ይለዋል። በሩም ከራሱ ከሳረ ከራሱ ነው የሚያዘጋጀው። ውስጥ ላይ ግን በድፍረት እሳት ይጠቀማል። አይገርማችሁም? እሳት አሙቆ ይጠቀማል። ብቻውን ነው፣ ማንም አይደርስለትም። የሆነ ነገር ቢሆን እንኳ የሚበላውን ነገር ከዛው ነው የሚያዘጋጀው። የሚበሉ ነገሮችን ምን እንደሚበላሱ ግራ ይገባል። አብስሎ ይበላቸዋል ነገሮች። ለአበሻ ቢሆን ከባድ ነገር ነው። ይህ ነገር ስትመለከቱ ስጋ ይመስላል። ድሮ ስንማረው ምን ነበር የሚባለው? ስርና ግንድ ሌላቸው ባዮሎጂ ላይ ያለው እነዚህ ነገሮች አዘጋጅተው እዛ ሰርቫይቭ ለማድረግ ይሞክራል። ምግብ ለራሱ አብስሎ ከዛ በኋላ ምግቡን እየበላ ማታ ይሆናል ማለት ነው። ከዛ ቪዲዮውን ማንሳት ይጀምራል።